ዘላለም ባህሩ እባላለሁ። የቡኢ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ ነኝ። እንደሚታወቀው ቡኢ ከተማ አስተዳደር ራሱን ችሎ ከሶዶ ወረዳ መዋቅር ሆኖ ከወጣ 2011 ላይ ነው ስራ የጀመርነው። 2010 ማለቂያው አካባቢ እውቅና አግኝተን ማለት ነው። በዚህ ጊዜ ውስጥ እንግዲህ በርካታ የልማት የመልካም አስተዳደር ስራዎች ተሰርተዋል። የገቢን ስራ አንስተን ብናወራ እንግዲህ መግቢያ ላይ የነበረን ከ7 ሚሊዮን ብር የማይበልጥ የገቢ አሰባሰብ እቅድ ይዘን ነው ወደ ስራ የገባ ነው። ዛሬ ላይ ወደ 218 ሚሊዮን ብር በመደበኛው ብቻ የሰበሰብንበት ሂደት ነው ያለው። መዘጋጃም እንደዚሁ ከነበረበት 3 ሚሊዮን ብር አካባቢ አሁን ላይ ከ58 ሚሊዮን ብር በላይ መሰብሰብ አቅም ደረጃ ላይ የደረስንበት ሂደት ነው ያለው። ከዚህ አንጻር እንግዲህ ከተማው እንደሚታወቀው በመንግስት ደረጃ የሚወርድለት ትሬዠሪ የለውም። ከተሞች በባህሪያቸው ከተማው በሚያመነጨው ሀብት ገቢ ሰብስቦ ነው ማደግ ያለበት። በሁለተኛ ደረጃ ማህበረሰቡን በማስተባበር በ40/60 ተሳትፎ ከተሞች ራሳቸውን ችለው እንዲያድጉ መንግስት ምቹ ሁኔታ ፈጥሮላቸዋል ማለት ነው። እንግዲህ እውቅና ካገኘንበት ጊዜ ጀምሮ በርካታ ስራዎች ስንሰራ መጥተናል። ማህበረሰቡን በማስተባበር የገቢ አቅማችንን ደግሞ በየጊዜው እያሳደግን የመጣንበት ሁኔታ ነው ያለው። እንግዲህ በየአመቱ በጣም በርካታ የገቢ አርዕስቶች አሉ መዘጋጃ ቤት ላይ። እነሱን ደረጃ በደረጃ እያሳደግን በውል የማይታወቁ ግን ደግሞ ከ99 በላይ አርዕስቶች ኖረው ሁሉም ላይ ሳንጠቀም የቆየንበት አሁን ላይ በብዛት እየተጠቀምን ያለንበት ሀብት እየሰበሰብን ያለንበት ነው። እንግዲህ የመጣንበት ሂደት ፕሮግረሲቭ ነው ብለናል። የ2018ን እንኳን አንስተን አሁን ያለንበትን ብናነሳ ከፍተኛ የሆነ ከ2017ቱ ከፍተኛ የሆነ ለውጥ አምጥተናል ማለት ነው። በ2017 የሰበሰብነው በመደበኛ 116 ሚሊዮን ብር ሲሆን 2018 በዚህ በጀት ዓመት ደግሞ 218 ሚሊዮን ብር መሰብሰብ የቻለበት ነው። ይሄ ከአምናው ጋር በንጽጽር ሲታይ የ102 ሚሊዮን ብር ብልጫ ያሳየ ነው ማለት ነው። ስለዚህ ከተማው ገና እያመነጨ ያለውን ሀብት በበቂ ሁኔታ ተደራሽ ሆነን እየሰበሰብን እንዳልሆነ የሚያሳይ ነው። ከእቅዳችን ጀምሮ እቅዳችን የቁጥ የነበረ ግን ከተማው የሚያመነጨው ደግሞ ሀብት ከፍተኛ እንደሆነ የሚያሳይ ነውና ይሄን በዚህ ዓመት ይሄን ውጤት አስመዝግበናል። ወልዶ ነጋሽ እባላለሁ። የደንበኞች አገልግሎት ስራ ግብር አስተባባሪ ነኝ። ጥቅል ከ2018 በጀት ዓመት እንደ ተቋም ፊዚካል እና ፋይናንሻል ስራዎችን በተመለከተ አፈጻጸማቸውን ለመግለጽ እሞክራለሁ። ከገቢ ከፋይናንሻል አፈጻጸማችን ጋር ስንነሳ በመደበኛ ደረጃ እና በመዘጋጃ ከእቅድ መደበኛ 185 ሚሊዮን 760,935 አቀደን 218 ሚሊዮን 865,237 መፈጸም ችለናል ማለት ነው። አፈጻጸሙን በምናይበት ጊዜ 117 በመቶ መፈጸም ተችሏል ማለት ነው። መዘጋጃ እቅዳችን 92 ሚሊዮን 479,183 ሲሆን ከዚህም 58 ሚሊዮን 302,218.75 የተከናወነ መሆኑን መግለጽ ፈልጋለሁ። ከዚህም አፈጻጸሙ ስናይ 63.04% ነው ማለት ነው። በጥቅል በመደበኛና በመዘጋጃ አፈጻጸማችን 99.61% መፈጸም ችለናል ማለት ነው። ሰለሞን ተክል እባላለሁ። የቡኢ ከተማ ገቢዎች ጽሕፈት ቤት የልማት እቅድ ዝግጅት ክትትል ባለሙያ ነኝ። በበጀት ዓመቱ መጀመሪያ ላይ የ2018 በጀት ዓመት እቅድ አዘጋጅተን ወደ ተግባር ስንገባ በውል ስምምነት ነው መጀመሪያ ላይ የጀመርነው። ውል ስምምነቱ ከዞን ጀምረን እስከ ስራ ሂደት ደረጃ ድረስ በመፈራረም ከገባን በኋላ ከባለድርሻ አካላት ጭምር ውል ስምምነቱን አዘጋጅተን ስራ የጀመርንበት አግባብ አለ።
ከዛ በተጨማሪ በጀት በሚመለከቱ ጉዳዮች ነው። ያው እንደ ተቋም በምክር ቤት የጸደቀልን በጀት በካፒታል 100 ሺህ ብር፣ ስራ ማስኬጃ ደግሞ 800 ሺህ ብር። ይህንን በጀት በምን መልኩ ነው አክሽን ፕላን አዘጋጅተን ለታለመለት ዓላማ መዋል የምንችለው ብለን ስንሰራ ነበር። በተቻለ መጠን እኛ ቅድሚያ የምንሰጠው ግብአት ከማሟላት ተቋሙን በዋነኝነት የሚያስፈልጉት ጉዳዮች ላይ ትኩረት አድርገን ነበር ስንሰራ የነበረው። ግብአት ላይ ነው ትኩረት ስናደርግ የነበረው። ማንኛውም ባለሙያ ግብአት ሳይሟላለት ተግባር መከወን ስለማይችል ግብአት ማሟላት ላይ ትኩረት አድርገን ነበር ስንሰራ የነበረው። በዛም መልኩ በመምራታችን ውጤታማ ነበርን እንደ ተቋምም ጭምር የሚለውን ነው ማነሳው። መዘጋጃ ቤትም ላይ ቅድም እንዳልኩት ወደ 58 ሚሊዮን ብር በዘንድሮ ሰብስበናል። በድምሩ 278 ሚሊዮን ብር እና ከዛ በላይ በመዘጋጃና በመደበኛ ሰብስበናል። ቅድም እንዳልኩት መነሻ ላይ ከ7 ሚሊዮን ብር ተነስተን ነው በዚህ ዓመት ውስጥ በ7 ዓመት ጉዟችን ውስጥ ይህን ብር መሰብሰብ ደረጃ ላይ የደረስ ነው ማለት ነው። እንግዲህ በዚህ ዓመት ይሄ ከፍተኛ የሆነ ውጤት እንዴት መጣ? የመቶ ምናምን ሚሊዮን ብር ልዩነት ስላልተሰራ ነው ብቻ ነው ወይስ ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። እንግዲህ በየዓመቱ ከክልል መንግስት ጀምሮ የዞኑ መንግስት ብሎም የከተማው ከፊት አመራር ጀምሮ ባለድርሻ አካላት የተቋም ማኔጅመንቱ ወጥነት ባለው መንገድ ጠንካራ የሆነ የድጋፍ ክትትል ስራዎች በመሰራታቸው የመጣ ውጤት ነው። ከሁሉ በላይ ክልሉ ከተሞች በተለይ ቡታጀራ እና ቡኢ ከተማ ላይ ያለው የተቀራራቢነት ስራ ለመስራት ጥረት ሲደረግ ቆይቷል። ሌሎች ከተሞች ኢንሴኖም ሌሎችም አካባቢ ላይ እንደዚሁ ጠንካራ የሆነ ድጋፍ እየተሰራ ነው ያለው። ስለዚህ በምስራቅ ጉራጌ ዞን ላይ እና በሌሎች የክልሉ ከተሞችም ላይ መንግስት የገቢ ሴክተሩን በተለየ መንገድ ከክቡር ፕሬዝዳንታችን ጀምሮ በከፍተኛ ሁኔታ ልዩ ትኩረት ተሰጥቶት 24 ሰዓት ሊባል በሚችል መንገድ በመደበኛው የውይይት የድጋፍ ክትትል ባሻገር በዙም ሚቲንግ ምሽት 4 ሰዓት ድረስ ተግባሩ እየተገመገመ የመጣበት ነው። ከሁሉ በላይ ግን የታክስ ምህዳሩን በማስፋት ደረጃ አዳዲስ መመሪያዎችን፣ ፖሊሲዎችን አዋጅና ደንብ መመሪያዎችን ወደ ታች በማውረድ እንዲተገበር የተደረገበት መንገድ አንዱ ገፊ ምክንያት ነው ማለት ነው። ስለዚህ እኛ የወረዱልንን አሰራር መመሪያዎች ተከትለን ተቋማችን እንደሚታወቀው በአዋጅ በደንብ በመመሪያ የሚሰራ ነው። በተቋም ባለሙያዎች በጎ ፍቃድ ሳይሆን በወረዳ አሰራር መመሪያ መሰረት ስለምንሰራ እሱን ከመተግበር ጋር ያለ ኮሚትመንት ቁርጠኝነት አንዱ በተቋማችን ወስደን እየሰራ ነው። ዞኑንም ብናይ የመደበኛ ስራ ሴክተር ላይ የሚሰሩትን የማኔጅመንት ቦዲውን እታች እኛ ድረስ በማውረድ በቋሚነት እንዲደግፉን የተደረገበት መንገድ እሱን በጥንካሬ ማንሳት ያስፈልጋል። በአጠቃላይ ጠንካራ ወጥ የሆነ ተከታታይነት ያለው የድጋፍ ክትትል ስራ በመጠናከሩ የተገኘ ውጤት ነው።
በተቋም ደረጃም የኛ የማኔጅመንቱ ባለሙያው ስራ ተከፋፍሎ ተቀናጅቶ ከባለድርሻ ጋር ተናቦ የሰራበት መንገድ አንዱ በጥንካሬ የሚወሰድ ነው። በእኛ ደረጃም አዳዲስ ነጋዴዎችን ከንግድና ገበያ ልማት ተቋም ጋር በጋራ ሆነን አዳዲስ ነጋዴዎችን ወደ ንግዱ ስርዓት እንዲገቡ በማድረግ የታክስ ምህዳሩን ያሰፋንበት መንገድ እና ሌሎች ዝርዝር ተግባራትን ስናከናውን የመጣንበት ሂደት ነው ያለውና ከተማው እንደሚታወቀው ቅድም እንዳልኩት በዚህ መንገድ ገቢውን እያሳደግን የማህበረሰብ ፍላጎት የማህበረሰብ ጥያቄ አዳጊ ከመሆኑ ጋር ተያይዞ መልስ ሊሰጥ በሚያስችል ደረጃ ስራዎች መስራት ያስፈልጋል ብለን በከተማ ደረጃ በአመራር ደረጃ ተግባብተን ወደ ስራ ገብተን ስራ እየሰራን ነው። በዚህም የመጡ ሀብቶች በሚታዩ የልማት ስራዎች ላይ እንዲውሉ ደግሞ የተገኘው ሀብት ለታለመለት ዓላማ እንዲውል ከማድረግ ጀምሮ የኛም ተቋም ከፍተኛ የሆነ ጥረት ሲያደርግ ቆይቷል። በዚህም በከተማ ደረጃ በርካታ ስራዎች ተሰርተዋል። በእኛ አቅም ደረጃ የጤና ጣቢያ ግንባታ ማንሳት ይቻላል። በዚህ በጀት ዓመት የ177 ሚሊዮን ብር እና በላይ የሆነ የአንድ መሶብ አገልግሎት ውል ተዋውለን ቅድመ ክፍያ ከ54 ሚሊዮን ብር በላይ ቅድመ ክፍያ ከፍለን ወደ ተግበራ የተገባበት ሂደት ነው ያለው። ለረጅም ጊዜ ጥያቄ የሆኑ የመሰረተ ልማት ጥያቄዎች መብራት፣ ውሃ፣ መንገድ ነጌሳ ላይ ለረጅም ዓመታት ሲጠየቅ የነበረ የትራንስፎርመር ጥያቄ የተመለሰበት፣ ላቆቺ መንደር ላይ በተመሳሳይ በሌሎችም ሰፈሮች ላይ እንደዚሁ ማህበረሰቡን በማስተባበር የመንግስትን ሀብት ድጋፍ በማድረግ ስራዎች እየሰራን ያለንበት ሁኔታ አለ። መዘጋጃ ቤት ላይ አገልግሎት ያዘመንበት ከእጅ ንክኪ ነፃ አድርገን በሲስተም ብቻ አገልግሎት ተደራሽ እንዲሆን ያደረግንበት መንገድ አንዱን እና ዋነኛው ነው ብሎ መውሰድ ይቻላልና በአጠቃላይ የኛ ተቋም ከባለድርሻ ተቋማት ጋርና ከተቋም ማኔጅመንትና ጠቅላላ ሰራተኞች ጋር ብሎም ከዞን እና ከክልል በሚሰጡን ድጋፍ ስልቶች ጠንካራ የሆነ ስራ በመስራታችን ደረጃ በደረጃ ውጤቱ በሚታይ ደረጃ እያደገ የመጣበት ሂደት እንዳለ ማየት ይቻላል። ሌላው ፊዚካል ስራዎቻችንን በምናይበት ሰዓት በበጀት ዓመቱ ጥቅል ለተቋም የሚያስፈልጉ መረጃዎችን ከውጭም ከውስጥም የመለየት እና የማደራጀት ስራ መሰራት ተችሏል። ማንኛውም የትኛውም መረጃ በመለየት ገቢ የሚያመነጭ መረጃ በሙሉ ተለይቶ ለገቢ እየዋለ የሄደበት አግባብ አለ ማለት ነው። በዚህም ለተቋሙ የሚመጥን መረጃዎች የተደራጁበት ዓመት ነበር ማለት እፈልጋለሁ። በዚህም ሂደት ጥቅል ከደረጃ ለና አሌቷ ግብር ከፋዮች የሽያጭ እንቅስቃሴ እየተመለከትን በደረሰኝ ሽያጭ የሚያከናውኑ ግብር ከፋዮች ተገቢውን ክትትል እያደረግን ተገቢውን ታክስ ለመንግስት ገቢ የሚያደርጉበት መንገድ ሁሉም ፈጻሚ በዚህ ደረጃ ሲረባረብ የከረመበት ዘመን መሆኑን መግለጽ እፈልጋለሁ። ሌላው ከደረጃ ሽግግር የሚያደርጉ ግብር ከፋዮችን በተመለከተ በዚህ ሂደት ከደረጃ ለ ወደ ደረጃ ሌቷ ሽግግር የሚያደርጉ ግብር ከፋዮች ተለይቶ ሽያጫቸውን በደረሰኝ የሚያከናውኑበት ሂደት ተፈጥሯል ማለት ነው። ከዚህም በእቅድ ደረጃ ከያዝነው ከ36 ግብር ከፋይ 28 ግብር ከፋይ ማሸጋገር ችለናል ማለት ነው። ስለዚህ ጥቅል ፊዚካል እና ፋይናንሻል ስራው በምናይበት ወቅት የተሻለ የፈጸምንበት ዘመን ነበር ማለት ይቻላል ማለት ነው። በዚህ ሂደት ከደረጃ ለግብር ከፋዮች ጋር የአከፋፈል ሂደት ጋር ተያይዞ በደረጃ ለግብር ከፋይ ካሉን 1318 ግብር ከፋይ በተሻሻለው የገቢ ግብር አዋጅ 1395/2017 ገቢያቸውን ከሐምሌ 1 እስከ 30 ድረስ መክፈል አለባቸው። በገቢያቸው ከሐምሌ 1 እስከ ሐምሌ 30 ድረስ ግብር መክፈል መቻል አለባቸው ብሎ አስቀምጧል አዋጁ። በዚህም ሂደት የኛ ግብር ከፋዮች አብዛኛው 90% በሚባል ደረጃ እስከ ሐምሌ 10 ከፍሎ ያጠናቀቁበት ሂደት አለ።
ቀሪው 10% ደግሞ እስከ ሐምሌ 30 ከፍሎ ያጠናቀቅበት ሂደት አለ ማለት ነው። በዚህም ከ1318 ግብር ከፋዮች 7.5 ሚሊዮን ብር መሰብሰብ ተችሏል ማለት ነው። ስለዚህ ከአምና ከፈጸምነው ወይም ደግሞ አምና ከሰበሰብነው ገቢ 4.5 ሚሊዮን ነበር በ2017 የሰበሰብነው። በዚህ ዓመት ግን 7.5 ሚሊዮን መሰብሰብ መቻሉ ማሳወቅ ይቻላል ማለት ነው። በዘመኑ በ2018 በጀት ዓመት የተሻለ ከፈጻሚ እስከ ማኔጅመንት አካል ከተማ በሁሉም ባለድርሻ ተቋማትም ጭምር ሲያግዙ የቆዩበትና የተሻለ አፈጻጸም የነበረበት ወቅት መሆኑን መግለጽ እፈልጋለሁ። ሌላው በዚህ አጋጣሚ መልእክት ማስተላለፍ የምፈልገው ያው የደረጃ ሌቷ ግብር ከፋዮቻችን ከሐምሌ 1 እስከ ጥቅምት 30 መክፈል አለባቸው ብሎ ነው አዋጃችን የሚያስቀምጠው። በዚህም ሂደት ግብር ከፋዩ ወቅቱን ሳይጠብቅ ቀደም ብሎ ሂሳብ መዝገቡን አዘጋጅቶ ገቢው ወይም ደግሞ ግብሩ ለታለመለት የመንግስት ልማት እንዲውል አስቀድሞ መክፈል እንዲችል በዚሁ መልእክት ማስተላለፍ እፈልጋለሁ። የመጀመሪያው እቅዳችን በመጀመሪያ 130 ሚሊዮን ነበር። እስከ 6 ወር በኋላ ግን 55 ሚሊዮን ጭማሪ አድርገን እቅድ ከልሰን እየሰራን ነበረ። ከ130 ሚሊዮን ወደ 185 ሚሊዮን ነው መደበኛ ያሳደግነው። ማዘጋጃ በነበረበት 92 ሚሊዮን ነበረ። ይህንን ተግባር ስንከውን ደግሞ ማዘጋጃ 58 ሚሊዮን ላይ ነው ያጠናቀቅነው። መደበኛ ደግሞ 218 ሚሊዮን ላይ ማድረስ ችለናል። ይህ ከአምናው ጋር ከአምናው በተመሳሳይ ወቅት ጋር ስናነጻጽር ወደ 102 ሚሊዮን ብር ጭማሪ አሳይቷል። ይህንን ውጤት የመጣበት መንገድ ያው ስንመለከት አንደኛ በተቋሙ ደረጃ ቅንጅታዊ አሰራር በመፍጠራችን፣ ስራዎች በየወቅቱ በመገምገማችንና ያሉብንን ድክመቶቻችን ለማረም ጥረት በማድረጋችን ነው። ሌላው ባለድርሻ አካላቶች በማሳተፋችን ከኛ ጋር በተመሳሳይ መልኩ ማለት በሚቻል መንገድ በገቢ ሁኔታ ላይ የሚሰሩ ተቋማቶች አሉ። እንደ ንግድ፣ እንደ ማዘጋጃ ቤት ያሉ ሌሎችም ያልጠቀስኳቸው እነዚህ ተቋማቶች ከነሱ የሚፈለገውን በመወጣታቸው ይህንን ውጤት ልናመጣ ችለናል ማለት ነው። ከዛ ውጪ የ2017 በጀት ዓመት ገቢ ጋር ስናነጻጽረው ያው ቅድም እንደገለጽኩት የ102 ሚሊዮን ብር ልዩነት ማምጣት ችለናል። ይህንን ልዩነት በዚህኛው በጀት ዓመትም በ2019 በጀት ዓመትም ማስቀጠል ከቻልን አሁን ላይ ያቀድነው የ335 ሚሊዮን ብር በመደበኛና በማዘጋጃ የ86 ሚሊዮን ብር ለመሰብሰብ በጥቅሉ 400 ሚሊዮን ብር በላይ አቅደን እየሰራን ነው። ለዚህ በቀጣይ እያንዳንዱ ባለሙያ በ15 ቀን ብቻ ሳይሆን የቀን እቅድ ራሱ ለይቶ የሚሰራበት አግባብ ከያዘን ይህንን መፈጸም እንችላለን። በማህበረሰብ ደረጃ ደግሞ የትኛውም የከተማው ማህበረሰብ የሚሰበሰበው ገቢ ለከተማ እድገት ነው በሚል በእያንዳንዱ ጉዳይ ላይ በገቢ ጉዳይ ላይ ይመለከተኛል ብሎ በአድርሻው አካልም ጭምር በዛ ልክ የሚያግዘን ከሆነ እኛ የሚጠበቅብንን ከተማውን ከኛ የሚፈልገውን ገቢ ማሰብሰብ እንችላለን። ስለዚህ ከተማው አሁንም የሚያመነጨው ሀብት በቅጡ እየተሰበሰበ አይደለም የሚል እምነት ነው ያለን። በሰርቪስ በሚሰጡ አገልግሎት በሚሰጡ ደረጃ የደረሰኝ ቁጥጥር ስርዓታችን፣ ህገወጥን የመከላከል ስርዓታችን፣ ሌሎች በታክስ እንትኑ ላይ ስራ መሰራት አለባቸው ብለን ያቀርናቸው ወይም የወረዱ እንትኖችን ከመተግበር ጋር ተያይዞ አሁንም ጉለቶች እንዳሉ እናምናለን። ስለዚህ አዳዲስ ስልቶችን እየነደፍን ገቢውን አሁን በተሻለው መንገድ መሰብሰብ ማቀድ መቻል አለብን። በሚቀጥለው 5 ዓመታት ውስጥ የከተማችን የገቢ ማመንጨት አቅም 1 ቢሊዮን መድረስ አለበት ብለን ነው እየሰራን ያለነው። አሁን ያለነው 2018 በመደበኛው ብቻ 218 ሚሊዮን ብር ሰብስበናል። ይሄን አሳድገን ከ5 ዓመት በኋላ
1 ቢሊዮን ብር ከተማው ከሚያመነጨው ሀብት መሰብሰብ አለበት ብለን ግብ ጥለናል ማለት ነው። ስለዚህ እንደመነሻ የሚሆነው ይሄ አሁን ላይ የሚሰሩ ስራዎች ከወዲሁ እየሰሩ መሄድ ያስፈልጋል። የ2019 እቅዳችን በዚህ መነሻ የ2018 ላይ 130 ሚሊዮን ብር ነው ያቀረው። 2019 ላይ ደግሞ በመደበኛው 335 ሚሊዮን ብር እቅዳችንን ከፍ አድርገን አቅደናል። ይሄ ማለት የ205 ሚሊዮን ብር ብልጫ አለው ማለት ነው ከ2018 የ2019። ይሄንን በየአመቱ በ30 እና በ50% እያሳደግን ከሄድን ከ5 ዓመት በኋላ የጣልነውን 1 ቢሊዮን ግብ ማሳካት እንችላለን። ለዚህ መሳካት ግን ሁሉም አመራር፣ የከተማው ማህበረሰብ እና ባለድርሻ አካላቱ የተቀናጀ የተናበበ አንድ ልብ ሆኖ መስራት ያስፈልጋል። ህገወጦችን መከላከል ያስፈልጋል። በዚህ አጋጣሚ ፍትሃዊነት ሊረጋገጥ የሚችለው ሁሉም ሰው ህጋዊ ሆኖ ስራ መስራት ሲችል ነው። በእኛ ተቋም ደረጃ ድርጅቶች ላይ፣ ደንበኞቻችን ላይ ፍትሃዊ ሆነን ስራ መስራት ይኖርብናል። ያላድሉ እንግልት የሌለው ቀልጣፋ የሆነ ሰርቪስ በመስጠት ደስተኛ ሆኖ ግብር የሚከፍል ማህበረሰብ መፍጠር ያስፈልጋል። ትልቁ የመጀመሪያው ስራ ብለን የያዝነው የግንዛቤ ስራ ነው። የግንዛቤው ስራ መልእክት ከማድረስ ከፍ ብለን የባህሪ ለውጥ የሚያመጡ ግብር ከፋዮችን መፍጠር ያስፈልጋል። ወጥነት ያለው የዘላቂ የሆነ የባህሪ ለውጥ ካላመጣ ነጋዴው ተቋሙ ብቻውን ወይ ባለድርሻ አካል ብቻውን ቢለፋ ውጤት ሊመጣ አይችልምና ማንም ሰው ሲገበያይ ደረሰኝ የሚጠይቅበት፣ ሻጩ ደረሰኝ የሚሰጥበት፣ በዚህ ደግሞ በአስተሳሰብ የኔ ነው ብሎ ሊሰራ የሚችል ግብር ከፋይና ማህበረሰብ መፍጠር ያስፈልጋል። ለዚህ አደረጃጀቶች አሉን በእኛ ደረጃ። እነሱን አደረጃጀቶች እንጠቀማለን፣ አጋዥ ኃይሎችን እንጠቀማለን። ጠንካራ የሆነ ድጋፍ ክትትል እናደርጋለን። አለፍ ብሎ በሚገኝ ደግሞ ግብር ከፋይ ላይ ህጋዊ የሆነ እርምጃ እየወሰድን እያስተማርን የምንሄድበትን አሰራር እንዘረጋለን። በመጀመሪያ ስሜ አለማየሁ ተክሌ ይባላል። በገቢዎች ተቋም የስነ ምግባር ኦፊሰር ነኝ። ለማንኛውም ሰው ስነ ምግባር እጅግ አስፈላጊውና ዋነኛው ጉዳይ ነው። ከስነ ምግባር ጋር ተያይዞ እውቀት ብቻ ሳይሆን ባለሙያ ግብር ከፋይን በስነ ምግባር ከማስተናገድ ጋር ተያይዞ ግብር ከፋይ የሚያነሳቸው ቅሬታዎች ካሉ ጠጋ ብሎ ፈትሾ የማረም ስራ ይሰራል። አሁን በተቀመጠው በአዲሱ የስነ ምግባር አሰራር መሰረት ምናልባት ባለሙያዎች ወይም የማኔጅመንት አባልም ሊሆን ይችላል የስነ ምግባር ችግር ያለባቸው ካለ ያያል፣ ያርማል። በነገራችን ላይ በዚህ በአዲሱ አዋጅ ባለሙያን እስከ ማሰናበት በተቋም ደረጃ ዞን ሳይሄድ ክልል ሳይሄድ እዚሁ ባለሙያዎች ችግር ያለበት ባለሙያ የማስወገድ ስልጣን መመሪያዎች ረቂቅ ላይ እንትን ብለዋል። ጸድቀውኛ ጋር ባይደርሱም በቀጣይ በዚህ ልክ ስራ እንደምንሰራና ማህበረሰቡ የሚፈልገው ልማት አቅምን ያማከለ ለምሳሌ ከተማችን መሰብሰብ በምትችልበት ደረጃ ገቢን አሟጦ ለመሰብሰብ ስነ ምግባር ወሳኙና ዋነኛው ነገር ነው። ምክንያቱም በተገቢውና በፍትሃዊነት ግብር የሚሰበሰብ ከሆነ ግብር ከፋዩ ጥያቄ ያነሳም፣ ማህበረሰቡ ቅሬታ አይኖረውም። ከዚህ ጋር ተያይዞ የተሻለ አካባቢ ማህበረሰብ ለመፍጠር የግብር ፍትሃዊነትና በተለይ የባለሙያ ስነ ምግባር ወሳኙና ቁልፉ ጉዳይ ነው። ከዚህ ጋር ተያይዞ በቀጣይ ባለሙያዎቻችን ያን ያህል ችግር ያለበት ባለሙያ የለንም። ክትትል እያደረግን ነው። ደረሰኝ በጊዜ ወጥተው በጊዜ እየገቡ ነው። ችግሮች ካሉ ግን እያረምን እንሄዳለን። በእኛ ደረጃ አሁን ባለው በተሻለ መልኩ ለምሳሌ ዘንድሮ ባቀርነው ልክ ገቢ መሰብሰብ ችለናል። በተለይ መደበኛው ከ100% በላይ ሰብስበናል። እሱን ለማሳካት ዋነኛ ቁልፍ የሆነን የባለሙያ ስነ ምግባር ወሳኝ ጉዳይ ነውና እሱን ለማስቀጠል ጥረት እናደርጋለን። ከስነ ምግባር ስራ ሂደት ጋር ተያይዞ ያሉ ነገሮች እነኚህ ናቸው። በቀጣይ በማህበረሰቡ ዘንድ የሚቀርቡ አስተያየቶችም ሀሳቦችም ካሉ እንደ ተቋም ለመቀበልና በተገቢ ለማስተናገድ ያው ዝግጁ ነን። የአካባቢ ማህበረሰብ ቀረብ ብሎ ተቋሙን ሊያነጋገርና ችግሮች ካሉ በመግለጽ መፍትሄም ጭምር ስለሚሰጥ ያው ተቋሙ የማህበረሰብ አገልጋይ ነው። ሊያገለግል የተቋቋመው ማህበረሰብ እስከሆነ ጊዜ ድረስ በተገቢው በስነ ምግባር ደረጃ የሚነሱ ጥያቄዎች ካሉ በጋራ በመሆን ከኃላፊ ጋር በጋራ በመሆን ለመፍታት ዝግጁ ነን። ለዚህ እቅድ ተፈጻሚነት ከከተማ የፊት አመራር ጀምሮ ጠቅላላ አመራር፣ የከተማው ማህበረሰብ፣ ነዋሪ፣ ወጣቱ እና የንግዱ ማህበረሰብ
በደንብ ማገዝ አለበት። የሚሰበሰበው ሀብት ለራሱ ለነጋዴው መሰረተ ልማት የሚቀርብበት ነው። የሚሰበሰበው ሀብት መንገድ ይሰራበታል። በሚሰበሰበው ሀብት ውሃ በደንብ እንዲቀርብ ያደርጋል። የመብራት አቅርቦቱ ተደራሽነት እንዲሰፋ ይደረጋል። ሌሎች የሚጠየቁ አገልግሎቶች ሊቀርብ የሚችለው በሚሰበሰብ ግብር ነው። ስለዚህ ግብርን በወቅቱ በታማኝነት የሚከፍል ማህበረሰብ ያስፈልጋል። መሰረተ ልማት ሲዘረጋ የነጋዴው የአገልግሎት ቦታ ተቋም ደረጃው ያድጋል፣ ደረጃው ይሻሻላል። መንገድ ከሌለው ጠጠር መንገድ ከሆነ ወደ ኮብል ያድጋል። ኮብል ከሆነ አቅም ሲፈቅድ ወደ አስፋልት ከፍ እያለን የምንሄድበት ግብ ከመሰረተ ልማት አንጻር የተጣለ ስለሆነ የቦታ የንግድ ኢንቫይሮንመንቱ ደረጃው እያደገ እየተሻሻለ ሳቢ ማራኪ የሆነ ይሄዳል። በዚህ ሂደት ውስጥ ደግሞ ነጋዴው በቀጥታ ተጠቃሚ ይሆናል ማለት ነው። የስራ ቦታው የተሻለ ሲሆን የተሻለ ተጠቃሚ እንዲመጣ ያደርጋልና ዞሮ ማህበረሰቡ የሚከፍለው ግብር የሚውለው ለራሱ ለማህበረሰቡ ከመሆኑ ጋር ተያይዞ በእኔነት ስሜት መስራት ማገዝ አለበት።